አይ ቲንክ የአጥር ወፍ አትስማሽ የሚለውን ያው ማለት በደንብ አላዘጋጀውም እንደሚታወቀው ያው ካለው ነገር ሁኔታና ስላልተመቸኝ አሁን በቃ በትንሽ ነገር ሰርፕራይዝ ላደርጋት አስቤያለሁኝ። እንግዲህ ያው ጌጣጌጦችን ገዝቻለሁ። ጌጣጌጦችን ላደርግ ነው ፊኛዎች ምናምን ተመልከቱ ያምራል መርጫለሁና እነዚህን አድርጌ ዲኮር አድርጌ ያው ሰርፕራይዝ ላደርጋት ነው። እንግዲህ ታይዋታላችሁ አሁን ስትመጣ። አሁን ማዘርጋ እንዳልኳችሁ ማዘርጋ ውጭ ያው አንዳንድ የሚያስፈልጉ ነገሮች ለመውለድ የሚያስፈልጉ ነገሮችን ለመግዛት ሄደዋል። ካሜራውን ቁጭ አድርጌ ነው እየቀረጹ ያለሁት። እንግዲህ አቁሜ ደግሞ እንደገና ዲኮር ስሰራ ደግሞ ወደዛ ዙሬ ደግሞ እንደገና እሰራለሁ። ያው እንግዲህ ይሄ እዚህ የሆንኩት እንግዲህ የቤታችን ጥበት ሁኔታ ነው። እንግዲህ እንሰራለን። ደስ ይበላት አይበላት አላውቅም፣ ግን ደስ ይላታል። ምክንያቱም የገዛሁላትን ስጦታ በጣም እጅግ አድርጋ እንደምትወደው እርግጠኛ ነኝ። በጣም እርግጠኛ ማለት ነው። ግን ምናልባት ዲኮር ምናምን ደስ ላይል ይችላል፣ ግን ስጦታዋ ግን በጣም እንደምትወደው አውቃለሁ። ብቻ አድርጌ ነው መቆየት። ወይኔ እንደውም ከበበኝ። ጠረጴዛው አነሰችኝ። እንግዲህ ይሁን ሰው ባለው ነው ይባላል። ያምር እንደሚያምር እርግጠኛ ነኝ። ከዚህ በላይ ማድረግ አልችልም። እንግዲህ እናንተም ትገምታላችሁ ያስባል። ስጦታው ይሄ ነው። ዙም ላይ እንደዚህ ያስጠጋው ይሄ ነው። እንግዲህ ስጦታው በጣም ደስ እንደሚላት እርግጠኛ ነኝ። እሺ ያው እንዳገልጭ ብያለሁ። አደራሽም አይ እሺ እሺ ምንድን ነው? እሺ ነይ። ያው ሁኔታዎች ስላልተመቹ ነው። እሺ ቅርታ ቤተሰብ። ያው ጠባብም ስለሆነ ቤቱ ምን ልታረገኝ ነው? ራሴ ነኝ እንግዲህ እንትምለው ቀስ ያሽጅ ቀስ ሰበርሽብኝ ቀስ ምን ልታረገኝ ነው? ቆይ ግን ዛሬ እሺ ቆይ እንዳትቀመጭ ቆይ እዚህ ጋር ቆይ ወደዛ እንዴ ቁጭ ነው። ቆይ እንዳትገልጭ ቆይ ምክንያቱም ካሜራው ይግባ ስለማይታይ እጅ ማየት አለብኝ። እሺ እንዳትገልጭ ለማሰላችሁ ሄጄ ማየት አለብኝ። ልቆረጥ ቆይ 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 አሁን አስተካክየዋለሁኝ። ቆይ ተረጋጊ። እሺ ቆይ አሁንም አንዴ ቆይ እንዴ ቆይ ተረጋጊ። እንግዲህ ውድ ቤተሰቦቼ ይኸው መጣለች ስጦታዋን ሰራ። እንግዲህ አሁን መግለጥ ይቻላል። ምንድነው? አይና ላይሽው እንዴ? ምንድነው እንዴ? ይኸው መጀመሪያ እንዴ ላንቺ ነው ሰርፕራይዝ ያልኩሽ ነው። የኔ ውድ በጣም አመሰግናለሁ። ይሄ ብቻ አይደለም ግን ማለት ደስ ያለሽ ግን አትመስይም። በጣም ደስ ብሎኛል። አይደለም ማለት ያው ስላላሰብኩትኝ ነው። ስላላሰብን ማለት ነው። ያው እኔ ሀሳቡ ስለሌለኝ ያው በደንብ ወጪ ሳልወጣበት ነው ደስ ያለሽ ወይ? ኧረ በጣም ደስ ብሎኛል። እኔ አባት ግን ደም ተጨነቅ እንደዚህ በጣም ደስ ብሎኛል። ጌታን በጣም ደስ ብሎኛል። እውነቴን ነው። በጣም ደስ ብሎኛል። ኧረ ማርያም ምንም አይመስልም። ገብርኤል እኮ ነው ያሰበሽ ማለት እንደ ተራ ነገር ነው ያየሽው። የኔ አባትና ምን ላድርግ ከዚህ በላይ በጣም ደስ ብሎኛል። ደስ እንደሚለኝ ደግሞ አንተ ታውቃለህ። እንኳን ይሄን ሁሉ አድርገልኝ አይደለም ምንም ባታደርግልኝ ሁሌም ደስ እንደሚለኝ ታውቃለህ። እና በጣም አመሰግናለሁ። ግን ያው እንትን ነው ይሄን አልጠበኩም እንደዚህ ነው ስለመናገር። አይንሽን ያዚና ሙሉ እያስክ ነው የመሰለኝና ማለት ነው ትንሽ ተወዛገብኩኝ። በጣም ያምራል። የኔ ጌታ ወይ ብቻ አይደለም ደስ ይላል በጣም። እዚህ ጋር አንቺ እንደምታይ እርግጠኛ ነኝ፣ ግን እኔ ልታይ አላውቅም። ራቅ ያለ ነው
እስቲ ማይኳን እንደዚህ ታስጠጊኝ ደስ ይለኛል። ራቅ ያለ ነው እንግዲህ አላውቅም። እኔ ወጣ ያልኩ ይመስላለሁ፣ ግን ወደዚህ ልግባ ይሆን ካልሆነ እና ተገበለ ያው እንደምታውቁት እንግዲህ ቤታችን ትንሽ ጠበብ ይላል። እንደዚህ ያው ላበላሁኝ ጠባብ ከመሆኑ የተነሳና በጣም ደስ ብሎኛል። ስላልጠበቅኩኝ ነው ማለት አለ አይደለ? እኔ ቃሌን እንደሌላ ጊዜ እየቀለድክብኝ ነው መሰለኝ እንጂ እናም አልጠበቅኩም እውነት ለመናገር ማለት ነውና በጣም ደስ ብሎኛል። አውሃው ትበያለሽ ሁሉም የሆዴ ነገር ደስ ብሎኛል። ከዛ በተረፈ ደግሞ ይሄን ባይሆን ታውቃለህ አም ሶ ሃፒ ግን በጣም ደስ ብሎኛል። የእውነት አልጠበቅኩም። በተለይ ዲኮሩ ምናምን ዲኮሩ በጣም ያምራል። አዎ ዲኮሩ በጣም ያምራል። 5 ሚሊዮን ብር ነው የፈጀው። 1.5 ሚሊዮን ብር ነው ዲኮሩ የፈጀው አይደል? አዎ እነዚህ ደግሞ ለይባስ ነዛ ባሉት ይሰጣል። በጣም ደስ ይላል። ባላቀም ደስ ይላል። በጣም ነው ደስ ያለኝና ኬተሪንግ ይሄ ብርታሉ ኬተሪንግ ነች እንግዲህ ያዘጋጀችልን። እሷንም እጅግ አድርገን እናመሰግናለን። ብርታሉ ኬተሪንግ እናመሰግናታለን። ሰው ባለው ነውና እግዚአብሔር ይመስገን ይሄንንም ስለሰጠ በጣም ደስ ብሎኛል። በጣም አመሰግናለሁ። ለኔ እንደዚህ ስለለፋ አያሌውን በጣም እጅግ አድርገን እናመሰግናለን። በዚህ አጋጣሚ አያሌውን እየደወላችሁ ዲኮር ማለት ትችላላችሁ። እንግዲህ ዋናው ነው ትልቁ ነገር ደግሞ ያልኳችሁ ያው ስጦታ ሰጥቻት አላውቅም። የልጅ እናት በጣም የምትወጂው ነው ብዬ አስባለሁኝ። በዚህ ሰማይ አላውቅም። በጣም የምትወጂው ይመስለኛል። ቆንጆ ስጦታ አዘጋጅቼልሻለሁ። ለዛውም 3 ስጦታ ነው። ምክንያቱም ያው ስለሚገባት ማለት ነው። 3 ስጦታ 3 ነገር ነው እንግዲህ አላውቅም። እንዳሁን ካልሽ ግን እኔ እንጃ ማርያም ደስ ማላለሽም ነው ብዬ የምጠብቀው። ምክንያቱም ደስ ያለሽ አልመሰለኝም። ለማንኛውም ቤተሰብ እንደነገርኳችሁ እኔ ከተቋረጥኩ ምናምን እንዳይደብራችሁ ያው ላይኩ ሰብስክራይቡ ምኑ እንዳለ ሆኖ ማለት ነው። በጣም ደስ ብሎኛል። ሲጀመር ቤተሰብ እኔ ምንም ባይሰጠኝም ራሱ ምንም ባይደረግልኝ ደስተኛ ነኝ። ግን እንደዚህ ደግሞ ተጨንቆ እንደዚህ ነገር ሲያደርግ በጣም ነው ደስ ያለኝ እውነት ለመናገር በጣም ነው የማመሰግነው የኔ ውድዋል። እንግዲህ ምንም ሌላ መቀመጫ ስላለ ስለማይመች ማለት ነው። እንግዲህ እዩ ምን ይሆን ይቻላል። ይከፈት መጀመሪያ ስረኛው ሻሻል ላይኛው 3 ነው። ምን ይመስልሻል ግን? 3 ነገር ነው እንግዲህ አላቅም ማለት በቃ ያው ሰርፕራይዝ ስጦታ ስለማይነገር ይሄ ነው። ምን ይመስልሻል? መገመት አልችልም እውነት ለመናገር። ኦኬ ክፈቹና እንግዲህ ደስ አለሽ አላለሽ እንግዲህ አላቅም። ያው ይሄ ስታይ መጀመሪያ እንዳልኩሽ ደስ ያለሽ አልመሰለኝም። ለፍቼ ነው ተጨንቄ የሰራሁት ያው ላብስ ተማውጣ ድረስ በጣም ደስ ብሎኛል። አንተ ስለዚህ ከፍተሽ ማየት ይቻላል ማለት ነው። ረስዋን ዛሬማ እናንተ እንደዚህ ነው ደስ የሚለው። እንግዲህ ያው ካሜራው ቁጭ ብሎ ስላለ ነው እሺ እንጂ ያው ዙም ምናምን እየተደረገ ይታይ ነበር አንዳንድ ነገሮች ያው እዚህ ጋር ብቀመጥ ይሻለኛል። አልተመቸኝም። የታወቀ ነው ቤት ያው ቪላው በጣም እንትና ዋናው ጤና ለዛ ነውና ሰው ባለው ነው በቂ ነው፣ ችግር የለውም። ታሎ ክፈችው አማይ ቆይ እንዴ ከታጁ ካፈለግሽ ከፍ ተብሎ ነው ተሳምት እኔ እንግዲህ አሁን ደስ ካላለሽ አላቅም። ደስ ብሎኛል አልመሰለህም እንጂ ላንተ በጣም ደስ ብሎኛል እውነት ለመናገር። እስማ ደስ ይላል። አይዋ አውጥተሽዋ መጀመሪያ ያዝልኝ። አሁን ማየት ያለብኝ በጣም 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 ትልቅ ስጦታ ነው የተሰጠኝ። በጣም በምን የማይሻል በቃ እንዴት እንደማመሰግን አላውቅም። በቃ በጣም ነው የማመሰግነው። ይዋ በደንብ አሳያቸው። በጣም ትልቁ ስጦታ ነው የተሰጠኝ። ከፍ አድርገሽ አሳያቸው። አይ ማለት አለ አይደለ እውነት ለመናገር
በትክክለኛው ጊዜ በትክክለኛው ሰዓት ትክክለኛውን ስጦታ ነው የሰጠኝ። በጣም አመሰግናለሁ የኔ አባት። እኔም እጅግ በጣም አመሰግናለሁ። አመሰግናለሁ። ይሄ ደግሞ ምን ይሆን? ቅዱስ ገብርኤል የኔ አባት በጣም አመሰግናለሁ የኔ ውድ። ጋይስ የተሰጠኝ ስጦታ በጣም አመሰግናለሁ። በጣም ነው የማመሰግነው የእውነት ማለት በቃ እኔ ስለማልችልበት ነው። በጣም ደስ ሲለኝ ምን ማለት እንዳለብኝ ስለማላቅ ነው ጋይስ። በጣም ደስ ብሎኛል። እንግዲህ በትክክለኛው ሰዓትና በትክክለኛው ጊዜ ትክክለኛው ስጦታ ነው የተሰጠኝ። እግዚአብሔር ይመስገን። ያው ሁሌም እንደዚህ ነገር ሊኖረን ይገባል እርግጥ ነው፣ ግን በቃ አለ አይደለ ዛሬ ነገ ስል በጣም በቃ አስባለሁ፣ ግን ራሴ ራሱ በጣም ነው የማስበው ብዙ ጊዜ። ግን ደግሞ የሆነ አለ አይደለ ነገ ዛሬ ስትሉ እስከ ዛሬ እንትን ያላላችሁት አለኝ። ግን ቢሆንም ደግሞ በጣም በቃ በጣም ወደ ስፔሻሊ መዝሙረ ዳዊት ነው የተሰጠኝ። በጣም ደስ ብሎኛል። እግዚአብሔር ይመስገን የኔ ውድ ባል በጣም አመሰግናለሁ። ምንም አይደል፣ ይገባሻል። ምንም አይደለም። እንግዲህ ያው ለየት ያለ ስጦታ ነውና ቅዱስ ገብርኤል ይጠብቅህ የኔ አባት። እግዚአብሔር አምላክ ደግሞ ለዛ ያብቃን፣ ለደስታችን ቀን ያብቃን። እግዚአብሔር አምላክ ደግሞ ልጃችንን ቅዱስ ገብርኤል ረድቶን በሰላም አቅፈን የምንስምበትን ቀን ሲያቀርብልን እንላለን። እኔ ወድ በጣም ደስ ብሎኛል። በጣም አመሰግናለሁ። ታውቃለህ እንግዲህ ከዚህ በላይ አሁን ተነስቼ ልዝለል ብል እንግዲህ የማይሆን ነገር ነው እና ልብሱን ምናልባት ይሄ ያገዛውልሽ በጣም የሚያምር ቀሚስ ነው ይመስለኛል። ማለት የሚያምር ነው፣ ለነፍሰ ጡር የሚሆን ነው። ልበሹና እስኪ ባይ ደስ ይለኛል። ለብሰሽ ማለት እኔ ደስ ማየት ፈለኩኝ። የምሬ ነው ማየት ስለፈለኩኝ እነሱም ይዩት እስኪ ይመር አላውቅም። እንግዲህ አሁን ስትዞሪ ቆይተሽ ነው የመጣሽው። ያው መግዛት ያለብሽ ነገር ገዛዝተሻል። እሱ በስነ ስርዓት ይቀመጣል። እንዳልኳችሁ እንግዲህ ካሜራው ይግባ አይደል ነው ቀጣጥላችሁም ምን ብላችሁም እንድታዩልን ያው በአክብሮት እንጋብዛችኋለን። በጣም እናመሰግናለን ውድ ቤተሰቦቻችን። በጣም ነው ደስ ያለኝ ይሄኛው ስጦታ በምንም አይተካውና መዝገበ ጸሎት የለኝ ማን መዝገበ ጸሎት አለን፣ ግን መዝሙረ ዳዊት ሁሌ እንመኛለን። ሁሌ ማለት ነው ሁል ቀን ነው የምንመኘው፣ ግን ቤታችን አልገባልን ብሎ ነበረ። በዛው አጋጣሚ እሷን መዝሙረ ዳዊትን በጣም ትወዳለች መጽሐፉንና በቃ አልገባልን ብሎ ነበር። አሁን ግን ገብቶልናል። እናመሰግናለን። እንግዲህ አሁን ቀሚሷን ያው ልትልበስና እስኪ ሽቅርቅር ስትል ማየት ናፍቆኛል እላለሁ። ቅዱስ ገብርኤልዬ በሰላም እንግዲህ ያው ይገላግልሽ ያማልድሽ ብያለሁኝ። እና ውዶቼ ያው እንግዲህ የተገዛልኝ ስጦታ ይሄን ይመስላል። ይሁ እንዴት እንዳማረብኝ እውነት ለመናገር በጣም ነው ደስ ያለኝ። ያው እንግዲህ ሁልጊዜ የምምለው ስጦታ ባይኖርም ቢኖርም እኔ ሁልጊዜም ደስተኛ ነኝ፣ እግዚአብሔር ይመስገን። ግን ደግሞ እውነት ለመናገር በጣም አስጨንቆታል ብዬ አላሰብኩም። በጣም አስጨንቆታል። በጣም አመሰግናለሁ ውድዬ። እና በቃ አለ አይደለ እኔ አላሰብኩም እውነት ለመናገር እንደዚህ አይነት ነገር ይሆናል ብዬ፣ እንደዚህ የሚያደርጋል እንደዚህ ይጨነቃል ብዬ በቃ ባለው ነገር ተጨንቆ እንደዚህ አስቦ እንደዚህ በማድረጉ ለኔ ከቃላት በላይ ነው። ለኔ ያለውን ትልቅ ቦታ ነው እያሳየኝ። በጣም አመሰግናለሁ ውዴ። እና እንዳልኩህ እንግዲህ አንተ ለኔ ስጦታ ብትሰጠኝም ባትሰጠኝም ምንም ባታረግልኝም ራሱ በጣም 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 ውዱና ልዩ ስጦታ አንተ ነህ። ከዛ በተረፈ ደግሞ እውነት ለመናገር በጣም ትልቁንና ውዱን ስጦታ በጊዜውን የሰጠኸኝ እውነት ለመናገር በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ ቅዱስ ገብርኤል ይጠብቅልኝ ልልህ ፈልጋለሁ። የኔ አባት በጣም ነው የምወደው። ቤተሰቦቼ እናንተም እንዴት ናችሁ? ደህና ናችሁ ወይ? ዛሬ ሰላምም አላልኳችሁም። ያው እንግዲህ ደስታውም አለ እንደምታዩት። በዛ ላይ እንደዚህ ዘንጫለሁ። ሲዘነጥ ለካስ ይባላል እና ያው እግዚአብሔር ይመስገን ስለ ሁሉም ነገር። እናንተስ እንዴት ናችሁ? ያው እየጠፋንም ነው በእርግጥ እውነት ለመናገር ዛሬ አላሰብኩኝም፣ ግን ሰሞኑን ያው እንግዲህ መጣው ሄድኩ መጣው እየሄድኩ እያለ ነው ድክምክምም እያልኩኝ ስለሆነ እውነት ለመናገር ቪዲዮ ምናምን ለመስራትም እንትንም አልነበርኩም። ግን አሁን ደግሞ ያው እንደዚህ ከሆነ በጣም ደስ ይላል። እግዚአብሔር ይመስገን ስለ ሁሉም ነገር። አሁንም ቢሆን እንግዲህ አሁንም ገና በዓልም እየደረሰ ነው። እግዚአብሔር አምላክ
ምናልባት እንኳን ተመልሼ መጥቼ ያው ባልላችሁ እስከዛ ቪዲዮ ባንሰራ ማለት ነው እና እግዚአብሔር አምላክ በሰላም ያደርሰን። ገናም እየደረሰ ነው፣ የገና ጾምም ሊፈታ ነው እና እግዚአብሔር አምላክ ሁላችንም ለዛ በሰላም ያደርሰን። ውድ ቤተሰቦቼ እንግዲህ ሁሌም እንደምላችሁ በጣም ነው ውድድ ማድረጋችሁ ከጎኔ ላላችሁ ለምታበረታቱን በጣም በጣም ውድ ቤተሰቦቻችን በቃ እናንተ ትልቅ ቦታ ደርሳችሁ ማየት እንፈልጋለን ለምትሉ በጣም ለምታበረታቱን ውድ ቤተሰቦቻችን በጣም ነው የምንወዳችሁ የምናከብራችሁ። እንግዲህ ሁሌም እንደምንለው እግዚአብሔር ሰላም ከእናንተ ጋር ይሁን። በያላችሁበት እግዚአብሔር ይጠብቃችሁ። ሁላችሁንም በስደት ያላችሁ ታያችሁ። ምናልባት ካሜራ ውስጥ ካልገባ የተሰጠኝ ውድ ስጦታ ይሄ ነው። እንግዲህ እግዚአብሔር አምላክ ይመስገን። ቅዱስ ገብርኤል በያላችሁበት በሀገር ውስጥም ያላችሁ በውጭም ያላችሁ ስፔሻሊ በስደት ያላችሁ እህቶቼ የመዳም ቅመሞች ቅዱስ ገብርኤል በያላችሁበት ይጠብቃችሁ ሁላችሁንም ማለት እፈልጋለሁ። እንግዲህ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ከእናንተ ጋር ይሁን እላለሁ። ያው እኔ እንግዲህ ካሜራ ማለት ነው ቅድም ያው እንደሚታወቀው